በሽፍን ጫማ መስገድ እንዴት ይታያል ብትመልሱልኝ ይላል። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን ዋላህ አማ በዕዱ ፈአስአሉላህ ተዓላ አን የጅዐለ ንያቲና ኻሊሰተን ሊወጅሂሂል ከሪም ወአን ዩወፊቀና ሊማ ዩሒቡሁ ወየርዳህ ወአን የርዙቀና ሑስነ ንያ ኢነሁ ዐላ ኩሊ ሸይኢን ቀዲር። ጫማ አድርጎ መስገድን አስመልክቶ ያው ነቢያችን ሰለላሁ ዐለይሂ ወሰለም ኹፍ ለብሰው እንደሰገዱ ከነጫማ ያው ኹፍ ምንለው አንዳንዴ ለብቻው ተደርጎ ሊኬድ ይቻላል። ሌላ ጊዜ ከስርም ደግሞ ክፍት ጫማ ነገር ናዕል ነገር ሊጨመርበትም ይችላልና በኹፋቸው እያበሱ ይሰግዱ እንደነበር ሐዲሶች ላይ መጥተዋል። ሌላም ደግሞ ሰሉ ፊ ኒዓሊኩም የሚልም ይህን አስመልክቶ የመጣም ሐዲስም አለ። ያኒ ጃኢዝነትን ፍቁድነትን የሚያሳይ ከኹፍ ማሻገር ደግሞ ናዕል በምንለው ማለት ነውና ያው አንድ ሰው የለበሰው ጫማ ጧሂር እንደሆነ ነጃሳ እንደሌለው ካረጋገጠ ጫማ ማድረጉ እና መስገዱ ያኒ ጫማውን አለማውለቁ ሶላቱን አያበላሽበትም ወይ ደግሞ ሐራም ነገር ሰርቷልም አያስብለው። ይሄ እንደ ሁክም መታወቅ ስላለበት አንዳንዶች ይጸየፉ ይሆናል። ከነጫማ ቆሞ ያዩትን ሰው እየሰገደ ያዩትን ሰው ይኸው ከነጫማ ቆሞ ብለው ሊያወግዙት ይችላሉ። ያኒ በቀጥታ ሙሉ ለሙሉ የሚወግዝ ተግባር ባንለው፣ ነገር ግን ጫማውን አውልቆ ያለ ጫማው ቢሰግድ ከብዙ ነገሮች አንፃር ተመራጭነት አለው። ከነዚያ መካከል አንዱ አተየቁን ሚን ጧሃራ ጧሃራን የበለጠ የቂን ማለት እርግጠኛ መሆንን ይሰጣል። ይህን ነገር ያስጠቅማል። ነገር ግን አንዳንድ ሰው ምንም የረገጠው ነጃሳ እንደሌለ አዲስ ጫማ አድርጎ ሊወጣ ይችላል እና ምንም አይነት ነጃሳ እንዳልረገጠ እርግጠኛ ነው። እርጥበትም አላገኘው ደረቅ ላይ ነው ሄደው ያየ የረገጠው ቦታ ምንም ነጂስ እንደሌለው ያውቃል። ከነጫማው ቢሰግድ አሁን የጧሃራ ጉዳይ ላይ ሸክ የሚባል ነገር አይገባበትም ማለት ነው። ስለዚህ ሰዎች በጥቅሉ ይህንን ውጉዝ ተግባር አድርገው ማየታቸው ተገቢ አይደለም። ተመራጩ ምንድነው የሚለው ዘርዝረናል፣ ጠቅሰናል። ያኒ ጫማውን አውልቆ መስገዱ ከብዙ አንግሎች ወይም ከብዙ አቅጣጫዎች ይሻላል። ከዛ መካከል አንዱ حتى يضع باطن أصابع قدميه على الأرض ويقرون يوسط يطاعتون يوسط كفل مريث لين